ሄይ ጋይስ እኔ የምላችሁ እንዴት ናችሁ? ገና ከእንቅልፌ መነሳቴ ነውና ጠዋት ነው ያለው። ዛሬ አብረን እንውላለን ማለት ነው። ፀጉሬ ልታጠብና አብራችሁ እንውላላችሁ። ፀጉር ቤት እንሄዳለን አብረን። ሌትስ ጎ ፀጉራችንን እንታጠብ። እና እንዴት ናችሁ? እንደዚህ ታጥበን ጨርሰናል። እንዴት ቅልል እንደሚልብታል። እና ዛሬ አብረን ብዙ ነገር ነው የምንሰራው። መጀመሪያ ቡክ አላረኩም፣ ዋክስ ጋር ቡክ እናደርጋለን። ሰው እንደውላታለን። ፍሪ ከሆነች ዋክስ ተሰርተን ወደ ፀጉር ቤት እንሄዳለን። ካልሆነ ደግሞ ፀጉራችን ተሰርተን ወደ ዋክስ እንሄዳለን ማለት ነው። ከመጀመሪያ ልብሳችን ቀይር ጨርሰናል። እንዲለብሽ እንዲለብሰናል። ሰው እንሄዳለን። እንዴት ምን ይመስላችኋል? ጨርሰናል። ዛሬ ምንድን ነው ጾም ስለሆነ ምንም ነገር የለም። ቦርሳም ይዣለሁ። ወደ ፀጉር ቤት ተናል። ከልብት መያዣ ማትይዙ ሰዎች ምን ታደርጋላችሁ? እንዴት ብላችሁ ትሄዱ? ብርድ ሲሆን ራይድ ደውልና ራይድ ውስጥ ነን ሄዳለን። ፀጉር ቤታችን ደርሰናል። አሳያችሁ ነው በዚህ እንግዲህ ካስኩ ገብተናል። ቅድም ስጠቀለል ያልቀረጽኩላችሁ ያው ፕራይቬሲ እንትን ማለት ነው። ብቻዬን ሰው ይሻላል ብዬ አንድ ሰዓት ነው የሚፈጅብኝ ለመድረቅ ከባድ ነው። በዚህ አጋጣሚ ፀጉሬን ላሳያችሁ፣ ቆየ እግሬን ማለት ነው። እንዴት አያችሁት? አንበሳ ነው የምመስለው። እሺ ከፀጉር ቤት ስንወጣ ወደ ዋክስ እንሄዳለን፣ ግን እግራችን አይደለም የምንነሳው። ልጨርስና እቀርጽላችኋለሁ። እንደ ቢላንስ ተሰርቼ እመጣለሁ። እንግዲህ ፀጉሬን ስላሳያችሁ ነው የመጣሁት። በጣም የሚያምረው ስሬ ዋክስ የምሰራበት ቦታ ይሄ ነው። ማሚ ነች የምትባለው። በጣም ደስ የምትል ነው። እንደጓደኞች ልክ ነው። አይ አይደለም፣ ብሎግ መስራት ጀምሬ ነው እንጂ እንትን ላይ ምን ላይ ዩቲዩብ ላይ እሺ፣ ውሎ ምናምን ማለት ነው። አሃ ኦኬ።
እንደዚህ ነው የምንሰራው። ምን ማድረግ ይቻላል? እንግዲህ ዋክስ መሰራት የምትፈሩ ሰዎች ካላችሁ አይምሯችሁ ሌላ ቦታ ታስቡና ከዛ ትሰራላችሁ። ፔኑ ይቀንስላችኋል ማለት ነው። እንደኔ ካለመዳችሁት፣ እኔ ስለለመድኩትም ብዙም ያን ያህል ፔኑ አያስቸግረኝም። ግን በጣም ለመጀመሪያ ጊዜ በጣም ፔንፉል ነው። በጣም ነው የሚያመው። ግን ደግሞ ደስ ይላል። አንደኛ ይቆያል፣ ሁለተኛ አያጠቁርም። በዛ ላይ ደግሞ ንጹህ ነው የሚያደርገው። በጣም አለርጂ ምናምን የለውም። ፌቨር ምናምን ማሳከክ አለርጂ የሚያስቸግራችሁ ሰዎች ካላችሁ ይሄኛው ሞክሩት። በርግጥ ያማል ግን ቆንጆ ነው ስለሚቆይ። በዛ ላይ ደግሞ ስለማያጠቁር በጣም ደስ ይላል። ሌላ ቦታ ታስቡና ከዛ ትሰራላችሁ። ወጥቻለሁ ጋይስ። በጣም እንዴት አያችሁ? ትንሽዬ በመጠኑ አስገብቼላችኋለሁ። አሁን ጓደኛዬ እናገኛትና ምሳ በልተን እንሄዳለን። ምን ትላላችሁ? አሪፍ ጊዜ እንደሚኖረን ምን ጥርጥር የለኝም። ቴንክ ዩ። እንግዲህ ምሳ ለመብላት ጓደኛዬ ጋር መተናል። ጓደኛዬ ቤት ሰው ፀጉሬን ላሳያችሁ። ቅድም በደንብ ስላላሳየኋችሁ አሁን ላሳያችሁ። ይበላ ሰው ራሳችሁን በደንብ ተንከባከቡ። ምሳን ብለና አሁን ስንት ሰዓት ነው? 9 ሰዓት ከ20 ነው። ጾም ስለሆነ ለዛ ነው እንግዲህ ምሳን ብለና አብረን እንበላለን ማለት ነው። ዋክሱ ግን እንዴት አያችሁት? እና ሁላችሁም ሴቶች ሞክሩት። አሪፍ ነው በጣም አያጠቁርም፣ አያሳክክም። ያኔ እንኳን በ3 ሳምንት ምናምን ነው እንትን የሚለው ጀስት ግን አንዳንድ ሰዎች ወር ይቆይላቸዋል። ስለዚህ ፍቱን መድኃኒት ነው ትላለ። ሞክሩት፣ በጣም ቆንጆ ነው፣ ትወዱታላችሁ። አርግልኝ እንጂ እንዴ በቃ እንጂ ራሽ አርጊ እንዴ በቃ እንግዲህ ምሳችሁን በሰዓታችሁ ብሉ። በጣም አሪፍ ነው። ምሳ ወሳኝ ነገር ነው ለሰው ልጅ እና ከዛ ቡና ጠጣላችሁ፣ እየዞራችሁ ደግሞ ብሉ ሳትሰሩ። እንደኛ ነው ጠፍቷል። እንግዲህ ቡናችን እየጠጣን ነው ማለት ነው። ቺርስ። እንግዲህ ሁላችሁም ለራሳችሁ ጊዜ ሰጣችሁ ፋ ብሉበት፣ ትጨናነቁ። እንደዚህ ጓደኛችሁ ጋር እየሄዳችሁ ደግሞ አስቸግሩ በደንብ። አዎ ይገባል። ድምጽ ጥሩ ነው። ባልቀርጻትም የሚዲያ ሰው ስላልሆነች ነው አትወድም። ስለዚህ ምንም ማድረግ አልችልም። እግሯን ወይ እጇን ምናምን ካስገባውላችሁ እሷ ነች ማለት ነው። ይሄንስ ቡናችን ጠጥተን እንገናኛለን ማለት ነው። እንግዲህ አብራችሁን ቆዩ። ዝናቡ ቀጠቀጠን እኮ ወገን፣ ሰውን የደረስኩት ጋይስ። ዝናቡ ቀጠቀጠን። በእርግጥ አልመታኝም፣ ግን አደጋሜን ከደረጃው ጋር ከባድ ነው። ፊት ግለው እያደረገ ነው። ሰው በሌላ
ቭሎግ እስክንገናኝ ድረስ ከዛው ሰላም ቆዩ። ሰላማችሁ ብዝት ይበል። ከወደዳችሁት ኮሜንት ላይ ጻፉልኝ እንድንቀጥልበት። መስተካከል ያለበት ነገር ካለ ኮሜንት ላይ አሳውቁኝ። ማስተካከዬ አሻሽዬ እመጣለሁ ማለት ነው። ለዛሬ ጨርሰናል። ባይ ባይ። የቤታችን ቪው ይመስላል። ዝናቡ መብረቁ አንድ ቢመጣ ጥሩ ነበር። ማሳያችሁ ነበር። ጉድ ናይት